አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ዛሬ እንግዲህ ለመስራት ያሰብኩት አሳ ነው። አሳ ልሰራ አስቤያለሁ። እዚህ ጋር የተቆራረጡ አሳዎች አሉኝ። አሳው በሎሚ በጨው እና ሎሚ አልገባበትም፣ በእርድና በጨው ለ2 ሰዓት ተዘፍዝፏል። እዚህ እናደርገዋለን። ይሄ በደንብ ስለምጠብሰው ይሄ መጸዳት አለበት እና እዚህ ጋር ደግሞ የዶሮ እንትን አለኝ። እነዚህ ምን መሰላችሁ? ቀይ ሽንኩርት፣ ነጭ ሽንኩርት፣ ክዝባራ፣ በግዶንስ እና ዝንጅብል፣ ባህራት፣ የሰመክ ባህራት ሁሉንም አድርጌበታለሁ። ከዛ ሚክስ ቆንጆ አሳ ወጥ ነው። ሞክሩት፣ ትወዱታላችሁ። እንደዚህ አሽቸዋለሁ። እንደዚህ አሽታችሁ ለግማሽ ሰዓት ፍሪጅ ብታስቀምጡት በጣም አሪፍ ነው የሚሆነው። ምግብ ነው ማለት ነው። ይሄው እዚህ ጋር ስታችንን ጥደና ትንሽ ዘይት እናደርጋለን። ወይ በቃ በቂ ነው። ይሄ ከዚህ በላይ መሆን የለበትም። ይሄው ዘይቱ ሰምቷል። በጣም ነው የሰማው። ስለዚህ አሁን አሳችን እንጨምራለን። ይሄው እንደዚህ ሆነልኛል። በዚህ መልኩ ማሻአላ ሆኗል። አሁን አሳውን እናወጣለን። በቃ ይበቃዋል። እናወጣለን እቃ ላይ። እዚህ ጋር ደግሞ ድስት አለኝ። ኦኬ ይሄው እዚህ ጋር ቅድም አሳ የጠበስኩበት ዘይት አለ። እሱን አደርግበታለሁኝ። ይሄው አሳ የጠበስኩበት ዘይት ማለት ነው። ጣዕሙ በጣም ቆንጆ ነው የሚሆነው። ባህራት ምናምን ስላለበት በጣም አሪፍ ነው። እዚህ ጋር ሽንኩርት አለኝ፣ የተፈጨ ሽንኩርት። ትላልቅ ከሆነ 2 ራስ ሽንኩርት በቂ ነው። ትልቅ ከሆነ ትናንሽ ከሆነ 3 ራስ ሽንኩርት ያስፈልጋል። አይሄው ወዶች ሽንኩርቱን ይሄን ይመስላል። ሳያችሁ ነጭ ሽንኩርት አድርጌበታለሁ። ነጭ ሽንኩርት፣ ዝንጅብል አድርጌበት
ይሄው ሽንኩርቱ እንደዚህ ብራውን ከሆነልን በኋላ ሳልሳ እናደርግበታለን። ይሄኛው ቲማቲም ሳልሳ እናደርግበታለን። ትላልቁ 2 ማንኪያ አድርጉበት። እንደ አሳችሁ መጠን ይለያያል። አሳችሁ ለብዙ ቤተሰብ ምሰሩ ከሆነ በርከት አድርጉት። እኔ ለ2 ሰው ነው የምሰራው። ለ2 ሰው የሚበቃ ያክል ነው የምሰራው እና ሴትዮዋ ደግሞ ቀላ ሲል ነው የምትወደው። ለዛ እኔ ትንሽ ጨመር አረኩበት። ይሄው እዚህ ጋር እንደዚህ አቁላለዋለሁ። በጣም ቀለል ያለ አሰራር ነው። የአረቦቹ ነው። በጣም ይጣፍጣል። በቃ ታውቃላችሁ አረቦች የአሳ ያላቸው ፍቅር በጣም ነው የሚወዱት አሳ። አሁን ቅመም የምናደርግበት ሰዓት ነው። እዚህ ጋር አንድ ትንሹ የሻይ ማንኪያ ክዝባራ፣ እዚህ ጋር ደግሞ ይሄኛው ፍልፍል አስወድ፣ ቆንዶ በርበሬ ትንሽ ግማሽ ማንኪያ፣ ከሞን አንድ የሻይ ማንኪያ ትንሽ። እዚህ ጋር ደግሞ ፓፕሪካ አለ። ፓፕሪካ አንድ የሻይ ማንኪያ። እዚህ ጋር እርድ አለ። እርድ ግማሽ የሻይ ማንኪያ። ከዛ ይሄንን ጥብስ እናደርጋለን። እንደዚህ ባህራቱ እንዳለ እንደዚህ ጥብስ የተከተፈ ቲማቲም አለ። ሚክስ እናደርገዋለን። ይሄ ማጂ ካላችሁ ይሄ ማጂ አድርጉበት። የአሳ ነው አያችሁት? የዶሮ ማጂ ሳይሆን የአሳ ማጂ ነው። ካላችሁ ይሄን አድርጉበት፣ ከሌላችሁ ኖርማል ነው። ከዛ አብሮ ቲማቲሙ እስከሚሞት ድረስ ቀስ እያለን እንደዚህ እናሸዋለን ማለት ነው። እዚህ ጋር ትንሽዬ ውሃ እንደዚህ ጠብ አደርገዋለሁ። ሚክስ እናደርገዋለን እንደዚህ። እውነት በጣም ትወዱታላችሁ። በጣም ታያችሁ። ቲማቲሙ እየሞተ ነው አሁን ማለት ነው። እዚህ ጋር ይኸውላችሁ ክዝባራ በግዶንስ አገራችን የድንቢላል ቅጠል ማለት ነው አረግበት። ሚክስ እሳቱ ቀነስ አድርጉትና ቀስ እያለ እንትን ይበሉላችሁ። የሚያጣፍጥ አንድ ትልቅ ምስጢር አለ። እሱ ምንድነው? ይሄ ተምር ህንዲ ይባላል። በጣም አሪፍ ነው ለአሳ ወጥ ምናምን ሲሰሩ። አንዳንድ ቦታ እንትንም ላይ ይገባል፣ ወጥ ላይ ራሱ ይገባል። ይሄው እዚህ ጋር አድርጌዋለሁ። ይሄ ውስጡ ከፍቼ ማለት ነው። ውስጡ ፍሬ ያለበት እዚህ ጋር ሙቅ ውሃ አለ። ሙቅ ውሃውን አረግበታለሁ። ይሄ አሳው ላይ ነው ወጥሩ ላይ እንደዚህ አረግበታለሁ። ትንሽ ሰዓት አቆየዋለሁ እስኪናማ ማለት ነው። ትንሽ ፍርክስ ማለት አለበት። አሁን የቅድሙን ይሄንን ይኸው በውሃ በጠበጥኩት እንደዚህ በእንደዚህ አይነት ወንፊት ታደርጉና እንደዚህ ታጠሉታላችሁ። ለምን ውስጡ ላይ ፍሬው እዛ ስላለ ፍሬው መግባት የለበትም። አያችሁት? ይሄ ውስጡ ያለው ፍሬው ነው
ባይዘዌ ይሄ ተምር እንዴ በጣም አሪፍ ነው፣ መድኃኒት ነው። እሺ ዝም ብሎ ጥሬው ራሱ ይበላል። በጣም ውድ ነው ደግሞ እዚህ አረብ ሀገር ላይ እንኳን ርካሽ ነው። ከህንድ ሀገር ነው መሰለኝ የሚመጣው። ህንድ ሀገር ላይ ነው ልክ እንደ ተምር ይበላል። የህንድ ተምር ነው ይሄ ተምር ህንዲ ይባላል። አሁን እንከልሰዋለን። ሙቅ ውሃ አለ እዚህ ጋር። ሙቅ ውሃው በቀኝን ያክል አሳው ላይ አረግበታለሁ። ቀስ እያላችሁ ውሃ ቀስ እያላችሁ ወይቁበት እንደዚህ። አሁን በቃ ትንሽ ወፍሮብኛል። ተንተክቶ መብሰል ስላለበት እንደዚህ ይኸው በዚህ መልኩ። መጨረሻ ላይ ደግሞ የሚገባበት ነገር አለ፣ አሳያቸዋለሁ። ከዛ ቅድም የጠበስነው አሳ እንከታለን እዚህ ውስጥ። አሁን እሳቱ ቀነስ አድርገን እንተዋለን። ዋው ከዛ እዚህ ጋር ክዝባራ በበግዶንስ እኔ ሁሉ ጊዜ ስማቸው ይትምታታብኛል። ይሄ ክዝባራና በግዶንስ ለምን እንደሆነ አላውቅም። እቀላቅላቸዋለሁ ስማቸውን። ለማንኛውም አሁን ያደረኩት ክዝባራ ነው። ክዝባራ በጣም ያጣፍጣል። ክዝባራም በግዶንስም ካገኛችሁ፣ ሸበትም ካለ ሸበትም ጨምሩለት እና ውዶቼ ይሄን ይመስላል አሳችን። ብስሚላ ማሻአላ። ያችሁት እንዴት አባቱ እንደሚያምር ያው ብስሚላ ማሻአላ ያውላችሁ። ዋው እና ውዶቼ ይሄን ይመስላል ማሻአላ። በጣም አሪፍ የሆነ ምርጥ አሳ ወጥ ነው። ይኸው ሞክሩት። የምሬ ነው የምላችሁ፣ በጣም ትወዱታላችሁ። አረቦቹ በጣም ይወዱታል። ልክ የአረቦቹን አሰራር ነው የሰራሁላችሁ። ከነጭ ሩዝ ጋር ይጣፍጣል። እና ሰብስክራይብ በማድረግ አበረታቱኝ። እኔ ውዶች ወዳችኋለሁ። ሀገራችንም ኢትዮጵያ አላህ ሰላም ያደርግልን። ቻው፣ ሰላም አለይኩም።